ተወልዳለችና የጌታ እናት የኛ መድኃኒት ተወልዳለችና የጌታ እናት የኛ መድኃኒት። እንደውም ታላቁ ሊቁ ቤተክርስቲያናችን ምን አለ? የእመቤታችን ልደት ምን አለ? የኛ ቅድም ዘምረውታል። የኛ ምንድነው አለ? ልደታችን ነው። የድንግል ማርያም መወለድ ልደታችን ነው። ድንግል ማርያም ባትወለድ ኖሮ ዓለም ምን ይውጠው ነበር? እግዚአብሔር አይመጣም ነው። ኢየሱስ ክርስቶስ ሰው ሆኖ አይመጣም ነው። እመቤታችን ባያገኝ አባ ጎርጎርዮስ ጋዜጣ በዚህ ልክ ተረጉመታል። ድንግል ሆይ አንቺ ባትኖሪ ኖሮ ምን እንሆን ነበር? የእመቤታችንን የቅድስተ ቅዱሳን የድንግል ማርያምን የልደት በዓልን አስመልክቶ ከሷ ጋር ልናከብር ነውና ስሜ ፍሬህይወት ነጋሽ ይባላል። ፍሬህይወት ነጋሽ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ሆነ ፍስሐ ወሰላም አሜን። እንግዲህ ትንሣኤ ወቅት ላይ ነው ያለነው። ኦርቶዶክሳዊት ቤተክርስቲያን ደግሞ ትንሣኤውን በዚህ መልኩ ሰላምታ አድርገው የምንኖረውም ህይወት ስለሆነ እንግዲህ ክርስቶስ ተነስቷል ተባብለን ሰላምታ እንለዋወጣለንና እንደው ከዚህ በፊት በሰንበት ትምህርት ቤት ውስጥ እንዳለሽ በዛ ታገለጊ እንደነበረ ነግረሽኝ ነበር ከዚህ በፊት ስናወራና የእመቤታችንን ልደት እንዴት ነበር በቤተ ክርስቲያን በሰንበት ትምህርት ቤት ታከብሩ የነበረው? አንቺም እንዴት ታሳልፊው ነበር? እንደሚታወቀው ቤተ ክርስቲያን የእመቤታችንን ልደት ታከብራለችና ስናከብር በተለያየ ጉባኤ እናዘጋጃለን። የተለያየ ኪነ ጥበብ ስራዎች ይኖራሉ። ግጥም፣ ድራማ፣ የእመቤታችንን ክብር የሚገልጽ የተለያዩ ነገሮችን እያደረግን እለቱን የሚዘክር ነገር እለቱን የሚያስታውሰን ነገር እያደረግን በዛ መልኩ እናከብር ነበር። ግን ያንቺን ነው ማወቅ የምፈልገው። እናንተ እንዴት ነበር የምታከብሩት? ያኛው የሰንበት ትምህርት ቤት ነው፣ በቤተ ክርስቲያን ባለ ስርዓት ውስጥ ነው። በቤታችሁ ስትመጡ ምን አይነት አከባበር ነበር? እሱ ለብዙዎች ትምህርትም ይሆናል ብዬ ስለማስብ እንዴት ነበር የሚከበረው በቤት እንደዚህ ባለ ሁኔታ? ያው እንግዲህ በቀላሉ ስንነሳ ማለት ትንሽ ከሆነችው ነገር ስንነሳ የእመቤታችን ልደት ምን ማለት እንደሆነ እንኳን ግንቦት ልደታ ማለት ምን ማለት እንደሆነ እንኳን ባልገባን ሁኔታ ነው ባለማዊ ሁኔታ የሚከበረው ማለት ነው ከትንሹ ስንነሳ እና ከዛም ጋር ተያይዞ ስላልገባን አብዛኛው ሰው ሳይገባው ሞቅታው፣ ጭፈራው፣ መሰባሰቡ ፈልጎት እንጂ በትክክል መንፈሳዊ ነገሩን ምንድነው እመቤታችን ለምንድነው የእመቤታችን ልደት ለምንድነው የምናከብረው ብሎ ጠይቆ እንኳን አይደለም። ይሰበሰባሉ፣ ይጠጣሉ፣ ይጨፍራሉ። ከዛ በኋላ በጭፈራና በመጠጥ ውስጥ በራሱ የተለያየ በቃ ተግባራት አሉ። ያልሆነ ነገር ውስጥ ቀጣይ ያሉ ኃጢያት ውስጥ መግባት፣ መሰዳደብ፣ መጣላት። ምክንያቱም መጠጥ ነው፣ ሴጣናዊ ነገር ነው የምናደርገውና ሴጣን ደግሞ ያው አስጀምሮ አይተወንም፣ ያስጨርሰናል በደንብ አድርጎ ማለት ነው። ወደ ክፋቱ መንገድ በደንብ አድርጎ ነው የሚያስጨርሰንና የነበረው ሁኔታ በጣም የሚያስጠላ ሁኔታ ነበረ። ስለዚህ ያንን ለመስበር አንቺ ነሽ አይደለ በውስጥሽ እንግዲህ ሐሳቡ የመጣው እንዴት ተነሳሳሽ? ማለት ያንን ትልቅ ቻሌንጅ አለው ብዬም ስለማስብ ይሄንን ያህል ነገር እስካሁን የመጣችሁበት ልምድ በዘፈን ነው፣ በጭፈራ ነው፣ በመጠጥ ነው። አሁን ግን አይ እመቤታችን የተወለደችው ለዚህኛው ዓላማ አይደለም፣ ይሄርንበት ያለው መንገድ ትክክል አይደለም። ስለዚህ ብለሽ ሐሳብ ያመጣሽው አንቺ ነሽና እንዴት ወደዚህኛው ሐሳብ መጣሽ? ደግሞስ ተጽዕኖ ይኖራልና ያንንስ እንዴት የመጀመሪያው ነው ግን እንዴት ተጋፈጥሽው? አሁን ላለው ሁኔታ አሁን እያከበር ነው ላለው በዓል ማለት ያው ይሄ ነገር ሲጀመር በትንሽ ነገር ነበር የተጀመረው። ግንቦት ልደታና ክብር በሞቅታ በመገፋፋት ነበር ዝም ብለን የጀመርነው። ማለት ልደቱን ለማሰብ ሳይሆን ዝም ብለን መሰባሰቢያ፣ መገናኛ፣ መዝናኛ
እንደማድረግ አድርገን ነበር የጀመርነውና ከዛ በኋላ ግን አንዳንዱን ይዞ ሲመጣ ሲሰፋ ምክንያቱም ሞቅታ ሲሆን ብዙ ሰው ይፈልገዋል። ሞቅታ ሲሆን መጠጥ ሲኖረው ጭፈራ ሲኖረው ብዙ ሰው ይፈልገዋል እና በዛ ነገር ነበር የተጀመረውና አንድ 3 በእንደዛ አይነት መልኩ አክብረናል። ግን ይሁንና ግን ለነገርኩሽ እኔ ሰንበት ተማሪ ነበርኩኝ በድሮ ህይወቴና ደስተኛ አይደለሁም በዛ ነገር። በእነዛ ነገር እየተደረገ መከበሩ ደስተኛ አልነበርኩምና እኔ ደግሞ በተለይ በቤቱ አድጌ ቃሉን እያወቅኩ ሲሆን እንደዚህ አይነት ነገር የሚደረገው እኔ ጋር ነው ብዙ ጊዜ የሚከበረው። እኔ መኖሪያ ቤት ውስጥ ነው የሚከበረውና እኔ ጋር እየጠራው በእመቤቴ ስም ሳስጨፍር ሳስጠጣ እኔ ደግሞ ቃሉን እያወቅኩ ሲሆን ይብሳል እና ደስተኛ አልነበርኩኝ። መጓዝ መሄድ እንዳለብኝ ይሰማኛል። ግን ያው የሚይዝ ነገር አለ፣ የሚገታ ነገር አለ። አሁን ላይ ራሱ እንደዚህ በማድረጌ በጣም በቃ እንደውም የሚሰማኝ የተጫንኳቸው ወይኔ ከነሱ ኋላ ቀር እንደሆን ምናምን እንዲሰማኝ ያደርገኛል። ደግሞ ያው አጅሬው አለ እንደዚህ አይነት ነገር እንድናስብ የሚያደርገንና ወደዚህ ነገር የገፋፋኝ ያው መጀመሪያውኑ ልክ እንዳልሆነ ስለማቅ ነው። እዛ ደግሞ ከፕሮግራሙ ውጪ ሆንኩና 1 አመት እኔ አራስ ነበርኩኝ። አራስ ሆኜ ቤት ሆኜ አዳምጣቸዋለሁ። የዛሬ አመት ማለት ነው። አዎ የዛሬ አመት ዘፈኑን አዳምጣለሁ፣ የሚያደርጉትን ተግባር አያለሁ። በቃ እንደዚህ ነው የሚከበረው ወደሚለው ነገር እሱን ወደ ማየት ስመጣ ይሄ ነገር መቆም እንዳለበት ልክ እንዳልሆነ ቢያንስ ብዙ ስለቶች ይመጣሉ። የግንቦት ልደታ ተብሎ ስለት ይመጣልና እዛ ስለት ላይ ከሚሰራው ሰው አንድ ሰው እንኳን የእመቤታችንን ስዕል አድኖ አመጣለሁ እንኳን የሚል ሰው የለም። እና ቁጭ ብዬ ያንን ነገር ታዘብኩትና እግዚአብሔር አምላክ በቃ እርዳኝ፣ ከዚህ በኋላ ቢያንስ ቀጣይ ያሉትን ነገሮች እንዳስተካክልና በአንተ መንገድ እንዲሆን ቢያንስ ሙሉ ለሙሉ ላልቀይራቸው እችላለሁ። ሙሉ ለሙሉ እንደ ወደዛ ነገር ግን ቢያንስ ጀምሬ ይህንን አመት ጀምሬ ማሳየት አለብኝ የሚለውን እሳቤ ነው ይዤ የተነሳሁትና እግዚአብሔር የተመሰገነ ይሁን። እናንተም ደግሞ እግዚአብሔር በጣም ያክብራችሁ፣ እግዚአብሔር ይስጣችሁ። ለዚህ ነገር ተባብራችሁኝ ስለመጣችሁ የእናንተም ትብብር ተጨመረና ተሳክቶልኝ ያው እንደዚህ ሆነ ማለት ነው። ዘንድሮ ተጽዕኖ ግን አልነበረውም። ጎረቤትም አለ፣ የተለመደው ልማድ አለና ለነሱ አሁን በአንዴ ወደዚህ ሲቀየር ለመቀበል ይቸገሩ ይሆናል። ተጽዕኖ አልነበረውም አንቺ ላይ? በጣም ተጽዕኖ ነበረው። ማለት ነገሩን ማሳመን በራሱ ስለ እንደዚህ አይነት ነገር ስታወሪያቸው ራሱ ቦታ ሰጥተው ጊዜ ሰጥተውሽ ያለማዳመጥ በፊት ለሌላ ነገሮች ለሚወጡ ወጪዎች ላይ ምንም የማይቸግራቸው። አሁን ግን ወደ እንደዚህ አይነት ነገር ሲባል ይበዛል፣ ይሄ ነገር ውድ ነው እንደዚህ የሚሉ ነገሮች በጣም ብዙ ነገሮች ነበሩ። ግን በልቦናዬ ቁርጠኝነትም ስላለና እግዚአብሔር አምላክን ፈቃድ ከሆነ እግዚአብሔር አምላክ ወይ እርዳኝ ብዬ ስለጀመርኩኝ ባይገባኝም እኔ ንጽሕት ሆኜ ሳይሆን ባይገባኝም እግዚአብሔር አምላክ እንደዚህ አይነት መልኩ እንዲሆን ረድቶኝ እንጂ በጣም ተጽዕኖ ነበረው። የማይቀበሉ ሰዎች ነበሩ ሰዎችን ከማሳመን አንጻር እና ሌላው ቀርቶ በዚህን ያክል ሰፊ ነው ብሎ ራሱ አላሰቡ። እኔ ያደረኩት ነገር ዝም ብሎ በቃ ማለት ወደ መንፈሳዊ ነገር እንደውም ሰፈር ያሉ ሰንበት ተማሪዎችን በቃ ጠርታ እንደዚህ የሚል ሳቤ ነበረ እና ሲመጡ ራሱ በጣም የደነገጡም አሉ። እና እኔ ግን ቆርጬ ስለተነሳው እግዚአብሔር የተመሰገነ ይሁን። ያው እግዚአብሔር ደግሞ ያዘጋጃልና ያው የልብንም መሻት ይመለከታል። ደግሞ ትልቅ የሰይጣንን አጀንዳ በዚህ ብዙ እንዳልሽው ጭፈራው አለ፣ መጠጡ አለ። ከመጠጥ በኋላ የሚመጣ ስድቡ ምኑም እግዚአብሔር መንገድ የሚያርቅ ከቤተክርስቲያን ፍጹም የተለየ ነገር በእመቤታችን ስም ማባቢያ አቅርቦ እንግዲህ እንደ ልምድ አድርጎ ሰው እንዲይዘው አድርጓል ሰይጣንና አንደኛ ያንን ለመስበር እግዚአብሔርም ደግሞ እንዲጠቀምብሽ አንቺም ፈቃደኛ ስለሆንሽ ይህ መልካም ነው ብዬ ነው በራሴ በደንብ የምረዳውና ከዚህም በኋላ ያለውን አከባበር ስታስብ እግዚአብሔር ዘመንና እድሜ ከሰጠ ለዛሬ ዓመትም ደግሞ ሌሎች በዓላትም አሉና እንዲህ በተመሳሳይ ለምሳሌ እንደ መስቀል ያሉ ሌሎችም አሉ እንደዚህ ሰው በሰፈር ተሰብስቦ የሚያከብራቸውና ከፊት ላሉ በዓላት እግዚአብሔር ዘመንና እድሜ ከጨመረ ለጌታ ፍቃድ ብንኖር ስለሚል ቃሉ ምን ታስቢያለሽ? የሆነ እድሜ ላይ የሆነ ጊዜ የሆነ አስቸጋሪ እድሜ አለ በሁላችንም ህይወት ውስጥ
የሆነ ራስን ለመግዛት ከባድ የሆነ ከእግዚአብሔር ጋር ካልተጣበቅን በስተቀር ወደ እግዚአብሔር ቤት ካልቀረብን በስተቀር ለማለፍ ከባድ እድሜ የሆነ እድሜ አለ እና እግዚአብሔር ካመላከተን በእውነት በቤት ሆነን ብናሳልፍ ብዙ ነገሮችን ተጠልነን እናልፋቸዋለን። የዚህ ዓለም ፈተና መከራ ያን እድሜ ተከትሎ የሚመጣ ነገር እና ካልሆነ ግን ያው በፈተና እናልፈዋለን እና ያቺ እድሜ ላይ ትንሽ የምናረጋቸው ነገሮች ልክ አይደለም። ያው እንግዲህ ከዚህ በኋላ የልጆችም እናት ነኝ። ልጆቼን እንደኔ ቤተሰቦች እምነቱን ላወርሳቸው አልፈልግም። እምነቱን ላሳያቸው፣ ላስተምራቸው እንደ እናት ግዴታ አለብኝ። ወርሰውት የሚሄዱት እምነት ሳይሆን ከወረሱት እንደኔ ነው የሚሆኑት። በደንብ ቃሉም ሳይገባቸው አውቀውት ሳይሆን በደንብ ቃሉም ሳይገባቸው ነው የሚሆነውና ለነሱም ምሳሌ መሆን ስላለብኝ እነሱም ለሌሎችም ሰዎች እግዚአብሔር በኔ መክበር ስላለበት ከዚህ በኋላ ባለው ነገር እንግዲህ በምችለው አቅም እግዚአብሔርም ይርዳኝ ሴጣናዊ የሆነውን ነገር ወደ ጎን በመተው ከዚህ በኋላ እንግዲህ በመንፈሳዊ ነገር በትክክለኛው ከተለምዶ በወጣ ሁኔታ ከባህል በወጣ ሁኔታ አብዛኛው የኛ እምነት አሁን ላይ ደግሞ ያ ወጣቱ ብዙ ነገር የሚያይበት ነገር ነው። ወጣቱ ብዙ ነገር የሚመለከትበት ነገር ነው እና ፊትስ ችግር የለውም። ቤተሰቦቻችን ቢያወርሱንም ልክ ቢሆንም ባይሆንም በእነሱ ተገዥ ሆነ ነው የምናየው ነገር ስለሌለ አሁን ግን ብዙ ነገር ነው የሚያሳዩን። ሚዲያው አለ፣ ሶሻል ሚዲያው አለ፣ መርጦ አይደለም የሚሰጠን። ስለዚህ ከዚህ በኋላ በእምነት በጣም መጠንከር ግዴታ ነው። ልጆቼንም በዛ መልኩ መምራት ግዴታ ነው እና እኔ ደግሞ ምሳሌ ሆኜ ትንሽዬ ነገር ጀምሬ ለሌሎች ማስፋት ነው የምፈልገው። ከዚህ በኋላ ባለው አካባበር በምችለው አቅም ሞር መንፈሳዊ ነገሩ እንዲበዛ መንፈሳዊ ነገር እንዲኖር እንደሱ ሆኖ ማሳለፍ ነው የምፈልገው ከዚህ በኋላ ባለው። እዚህ ጋር የምንረዳውም ነገር ሰው የየራሱን ድርሻ የሚወጣ ከሆነ አንደኛ ልማድን እናስቀራለን። አሁን ልማድና ክርስትና እየተቀላቀለ ቤተክርስቲያኒቱም የማታስተምረውን ነገር የማትፈቅደውን ነገር እንደተፈቀደ አድርጎ ሰይጣንም እያለማመደ ልማዳችን ሰው ሌሎች ሌላ እምነት ተከታዮች ሲያዩ ቤተክርስቲያኗን ሚነቅፈዋል አይደል? ስለዚህ እኛ ለቤተክርስቲያን መሰደብ ምክንያት እየሆንን ነው ማለት ነው። ስለዚህ ቆም ብሎ አስቦ የሄድንበት ያለው መንገድ ስህተት ነው ብሎ የራስን ኃላፊነት መወጣት በጣም ትልቅ ነገር ነው እና ቤተክርስቲያንም ደግሞ ሰዎች ወደዚህ እንዲመጡ ነው ዕለት ዕለት የምታስተምረው። ሰዎች በራሳቸው ራሳቸውን ገዝተው መጥፎና እውነተኛውን መንገድ ለይተው ወደ ትክክለኛው መንገድ እንዲመጡ። አሁን አንቺ አየሽ የዓለም ልማድ የኃጢአት ልምምድ ከሰይጣንም ዘንድ የሆነ እንደሆነ ሲገባሽ ወደ ትክክለኛው መስመር መጣሽ። የተጋፈጥሻቸው ነገሮች አሉ። መጋፈጥ ያለብሽን ተጋፈጥሽ ከእግዚአብሔር ጋር ሆነሽ አሁን እዚህ ላይ ደርሰሻል። ቀጣይ ደግሞ ለልጆቼ መልካም አርአያ መሆን እፈልጋለሁ። ክርስትናን ማውረስ ብቻ ሳይሆን በህይወት እንዲኖሩት ጭምር እንደኔ ዝም ብሎ ከቤተሰብ የወረሱት ሳይሆን ገብቷቸው የሚኖሩት ነገ ኃጢአትን እምቢ የሚሉ የሰይጣንን ሐሳብ የሚቃወሙ እንዲሆኑ ማድረግ እፈልጋለሁ ነው ሐሳብሽና ይሄ ደግሞ እግዚአብሔር መንፈስ ቅዱስ ልብን ካልቃኘ በቀር እንዲህ ማሰብ አይቻልም። ያው ዓለሙ እንደምታየው ስለሆነ ማለት ነው። እንግዲህ ወደ መጨረሻው እየተቃረብን ነው። አሁን ደግሞ በዚህ እናንተ ከዚህ በፊት ታከብሩበት እንደነበረው አይነት አካሄድ የሚያከብሩ በዛ ልማድ ውስጥ ያሉ አሁንም በጭፈራ በዚህን ታይም እኛ እንግዲህ እመቤታችንን በዚህኛው ትክክለኛው መንገድ እናክብር እያልን ነው። ግን በጭፈራ አሁንም ደግሞ በዘፈን በተለያየ ያ ነገር ደግሞ ይሄድና ዝሙት ምን ይዞ ይመጣል። ኃጢአትን እየጎተተ ይመጣልና በዛ ሁኔታ ያሉ ሰይጣን ልባቸውን ክርስቶስ በፊታቸው ተስሎ ሳለ እንዳያዩ አዚም ሆነ ያዛቸው ስላሉ ለነዚህ እንግዲህ ወንድም እህቶች ምን አይነት መልእክት ታስተላልፊያለሽ? እንደው ጠንከር ያለ መልእክት ከገባሽ ከተረዳሽና አንቺንም እዚህ ጋር ካመጣሽ እውነት ጋር አያይዘሽ ለነሱ መልእክት አስተላልፊና እንጨርሳለን። የምድሩን ዳኛ እንደምንፈራው ልክ የምድሩን ሕግ እንደምንፈራው የሰው ልጆች ስንባል ብዙ ጊዜ የሚታየን የምንጨብጠውን የምንዳስሰውን የሚናገረንን የሚነካንን ነው የምናምነው እና የላይኛው አምላክ የሚያይን አይመስልንም፣ የሚሰማን አይመስለንም የምናደርገውን ነገር። ምክንያቱም የኛ አምላክ የፍቅር አምላክ ነው እና ብዙ ጊዜ
ዝም ሲለን የሌለ ነው የሚመስለን እና በተለይ ከባዱ ነገር እንደዚህ አይነት ነገር ላይ በተለይ ስሙ በሚነሳበት ስሙ በሚዘከርበት የሱ ስም የሱ ነገር መገለጽ ባለበት ሁኔታ ላይ ቦታዎች ላይ ልክ እምነቱ እንደሚፈቅድ ነገር አስመስለን ልክ የእምነቱ አንድ አካል አስመስለን ከባህል ጋር አቀላቅለን ለሞቅታ ለጭፈራ የምናደርገው ነገር ልክ አይደለም። ፍርድ ቤት ቢቀርብ አንድ ሰው እግሩን አጣምሮ አይቀመጥም፣ ወይ አይሳደብም፣ ወይ አይጮህም። ለምን? ዳኛው ወዲያው እርምጃ ይወስድበታል፣ ያሳስረዋል፣ ያስፈርድበታል። ወይ ደግሞ ዳኛውን ተነስቶ አይሳደብም፣ ወይ ደግሞ ሌላ ያልተፈቀደ ነገር አያደርግም። በቃ ይፈራል፣ ይንቀጠቀጣል፣ ልቡ ይመታል። ግን ወደ እግዚአብሔር ስንቀርብ ግን መዳፈር እናበዛለን፣ መተላለፍን እናበዛለን ብዙዎቻችን ልክ ያለን ነገር። ስለዚህ እኔ እንደኔ ሀሳብ መልእክት የማስተላልፈው በየሰፈሩ በተለይ ወጣቶች ነን የምትሉ በተለይ እናውቃለን የምትሉ ሰዎች ከዚህ ምግባራችሁ ብትቆጠቡ ልክ አይደለም። ወጣት ከሆነ በአሁን ዘመን በፊትስ ወላጆቻችን አልተማሩም፣ መጽሐፍ ቅዱስ አያነቡም፣ ሶሻል ሚዲያውን አያውቁትም፣ የአባቶቻችን አስተምሮ በቀላሉ አያገኙትም፣ አይገባቸውም። እና አሁን ያለነው ወጣቶች በጣም ብዙ አማራጮች አለን፣ እናነባለን፣ እናያለን። ስለዚህ በትክክል መንፈሳዊ ነገሩ ምንድን ነው የሚለው የዕለቱን አሁን ግንቦት ልደታ ብለን ስንሰባሰብ ቅድም እንዳልኩት ምንድነው ግንቦት ልደታ ለምንድነው የሚከበረው ምንድነው ምን ማለት ነው የሚለውን ጥያቄ እንኳን አንጠይቅምና እንዲህ አይነት ጥያቄዎችን ወደ ውስጣችን እያሰረጽን በተቻለ አቅም እምነቱ በሚፈቅደው እያደረግን ለሌሎችም ከታች ለሚመጡ ህፃናት ጭምር ምሳሌ የሆነን ከሞቅታ ከጋጋታ ስሜት ወጥተን ዛሬ በዚህ ቀን ላይ ድኳን ጥሎ በየሰፈሩ በየኮንዶሚኒየሙ በየመኖሪያ ቤቱ የሚያከብር በጣም ብዙ ነው ያለው። እንዴት ነው የሚያከብረው? ግን ያው እንደተለመደው በዓለማዊ ነገር ያንን ስም ሁሉም አይደለም በመንፈሳዊ ነገር የሚያከብር አለ። ግን የሚበዛው ብዙ ግን ትኩረት ያደረግነው እዛ ላይ ስለሆነ በሰይጣናዊ መልኩ የሚያከብረው ነው አብዛኛው ያለው ማለት ነው። ስለዚህ በተቻለ በተለይ በእውነት መንፈሳዊ ነገር ላይ የነቢታችን ቀን እያለን ገብርኤል ቀን እያለን ንግስ እየሄድን ታቦቱ ባለበት መዘመር ሲገባን ለነፍሳችን ሸምተን መግባት ሲጠበቅብን ኃጢአት ሸምተን ምክንያቱም ይሄኛው በጣም ይብሳል ኃጢአት ሸምተን የምንገባ ሰዎች አለን። እኔንም ጨምሮ ማለት ነው። እግዚአብሔር ከረዳኝ ከዚህ በኋላ ወደ እንደዚህ አይነት መንገድ እገኛለሁ ብዬ ባላስብም ይህንን ጨምሮ ከእንደዚህ አይነት ነገር ብንቆጠብ ብዬ እመክራለሁ። በጣም ትልቅ መልእክት ነው። ደግሞ ጥሩ ምሳሌም ትሆኛለሽ ብዬ አስባለሁ። ምክንያቱም በተግባር ስለሆነ ያሳየሽው አሁን የምትይኝን ነገር ሰብረሽው ከዚህ በፊት በዘፈን በዳንኪራ በመጠጥ ሰው እንኳን ስለት ሲሳለ የእመቤታችንን ስዕል እንኳን የሚያመጣ የለም። ዕለቱን አስመልክቶ ለጭፈራ ነው ለኃጢአት ሲሆን እንድንሰስት ራሱ ሰይጣን አያደርግም። ያለንን እንድንበትን ያለንን ሁሉ እንድንሰጥ ነው የሚያደርገው። ለጽድቁ ስንመጣ ግን ወደ እግዚአብሔር ቤት ባለው በእውነተኛው አስተምህሮ በኩል ስናልፍ ግን ሁሉም ያንን አንደኛ ሰይጣን ለምን እንዲል ያደርጋል እና ያን ሁሉ ነገር በተግባር እግዚአብሔር አግዞሽ ያንን ጥለሽ አይጠቅምም አይረባም ብለሽ ከዛ ነገር ልፍ ብለሽ አሁን እዚህ ጋር እያሳየሽ ነው የእመቤታችንን ልደት በትክክለኛው ቦታ። ስለዚህ ይሄንን ጥሩ ምሳሌ ይዘሽ ስለመጣሽ አንደኛ እኛም እናመሰግናለን። ለወጣት ነሽ የልጅም እናት ነሽ ወጣትም ነሽ ጥሩ አራያ ሆነሽ ሰብረሽ ከሶስተኛው በኋላ አራተኛው በፍጹም በዘፈን አይሆንም። እመቤታችንንም አናስደስትም። በዚህ እየተደሰተ ያለው አካል ሌላ ነው። እኛም ወጥመድ ውስጥ ገብተናል። ስለዚህ ቢገባችሁ ይሻላል። የሚገባ ጆሮ ያለው ይስማ ስለሚል እንግዲህ አንቺ እየተናገርሽ ነውና ለዛ ጥሩ አራያንሽ ብለን እናስባለን። ፈቃደኛም ስለሆንሽ ከልብ እናመሰግናለን። እንግዲህ እግዚአብሔር ከፊት ያለውን ዘመን በዚሁ እንድትቀጥይ ፍጹም ወደ እግዚአብሔር ቤት ደግሞ ቀርበሽ ወደ ትክክለኛው መስመር ገብተሽ በብዙ ምሳሌ የምትሆኚ ያድርግሽ እላለሁ እኔ በግሌ እና ለነበረን ቆይታ በጣም ከልብ አመሰግናለሁ። እኔም አመሰግናለሁ። ውድ የኪናስ ሚዲያ ተከታታዮች እንግዲህ የነበረን ቆይታ ይሄንን ይመስል ነበረ።
ይህች እህታችን ከዚህ በፊት የነበረውን የልማድ አካሄድ በመጣል በመስበር ብዙ ተጽዕኖ የሚያሳድሩ ነገሮችን ወደፊት እንዳያመጧት እንቅፋት የሚሆኑ ነገሮችን በመጣል የተሻለውን መንገድ መርጣ ለሌሎች ምሳሌ ለመሆን ይህንን ፕሮግራም አዘጋጅታ እኛንም በቤቷ ጋብዛ የእመቤታችንን ልደት በትክክለኛው በሊባኖስ ተራራ እንዳለው በዛ መንፈሳዊ ድባብ እንዲከበር የልቧንም የዚህን ዓለም አሰራር መሻት ሰብራ ሰይጣንንም ሐሳብ እምቢ ብላ ተቃውማ ሰዎችንም እግዚአብሔር አግዟት ተጋፍጣ እዚህ ደርሳለችና እኛ በኪናስ ሚዲያ ስም እናመሰግናታለን። ከዚህ በኋላ ያለውንም ነገር ደግሞ በዚህ ታስቀጥላለች ብለን እናስባለን። ለሌሎችም ጥሩ ትምህርት ነው። ሁሉም በዚህ ቢቀጥልና ወደ ትክክለኛው መስመር ቢገባ የሚለው ደግሞ መልእክታችን ነው። ስለነበረን ቆይታ ከልብ እናመሰግናለን።